ኢትዮጵያን እንደዚሁም ኤርትራን እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ ማለት ነው። ቪዲዮ ከለቀኩ ቆይቻለሁ። ያው አልተመቸኝም ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምለው ግን አንዳንድ ጊዜ ብዙ ዓመት ስደት የቆዩ ሰዎች ማለት ነው እኔ በጣም ያሳዝኑኛል። ለምን እንደሚያሳዝኑኝ ታውቃላችሁ? የዛሬ 10 ዓመት ከሀገር ሲወጡ የነበረው ሁኔታ እንደነበር ያለ ይመስላችኋል? ከሀገር ከወጡ በኋላ የሆነው ነገር ሀገሮች እንደተቀየረ፣ ሰው እንደተቀየረ፣ ነገሮች እንደተቀየሩ አስተውሉ እና የዛሬ 10 ዓመት ኢትዮጵያ ገብታ የመጣች ልጅ ብርሽ እንዴት ነው ትከታተያለሽ ወይ ምናምን ስትላት ምን እንደምትላቃቸው ብሬ አለ ወንድሜ ጋ ነው ማስቀምጠው ወንድሜ ጋ ነው ማስቀምጠው ብሬም አለ ምንም ችግር የለም ምንም አይሆንም ትላለች ማለት ነው። እኔ በጣም ብዙ ሰዎች ስለገጠሙኝ ማለት ነው ሰው 10 ምናምን ዓመት ሰርቶ ብሩ እንዴት ሰው ላይ አምኖ ያስቀምጣል? የሁሉ ዓመት አይከብድም? ያም ሰው እኮ ሰው ነው፣ ይሳሳታል፣ ብራችሁ ሊያጠፋባችሁ ይችላል፣ ወይ ንግድ ሊጀምርበት ሊከስር ይችላል እና አይከብድም ወይ? እኔ በጣም ይከብደኛል ሰውን ማመን ማለት ነው። ወንድም ሊሆን ይችላል አባት ምናምን ዘተ ሊሆን ይችላል፣ ግን አይከብድም? 10 ምናምን ዓመት ተሰርቶ 10 ዓመት ማለት ለኔ 10 ዓመት ማለት እኔ ሳስበው ማለት ነው እንግዲህ አስቡት፣ አንድ ሰው 10 ዓመት ሙሉ ሰርቶ ብሩ በራሱ አለማስቀመጥ ይሄ ጅዝባነት ነው ወይስ መታመም ነው? ምን ይሉታል? እኔ ይሄ እውነተኛ እንደው ሰው ነው ብዬ ለማለት በጣም ይከብደኛል። 10 ዓመት ሙሉ ሰው ላይ ማስቀመጥ ለምን? አካውንት በራሳችሁ ታስቀምጡስ ምን ችግር አለው? በራስ ማስቀመጥ እኮ ጥሩ ነው። ቢያንስ በራሳችሁ ቢከስር በራሳችሁ ቢጠፋ ቢያንስ በራሴ ነው የጠፋው ትላላችሁ። ግን በሰው ሲጠፋ 10 ምናምን ዓመት ሰው ጉልበቱ አድክሞ ወጥቶ ወርዶ 10 ምናምን ዓመት አይደለም በዚህ ሰዓት 2 ዓመት እንኳን አንድ ቤት ሰርተን ምን ያክል ጉልበታችን እንደሚበዛበት እንደምንቀጠቀጥ እናውቀዋለን። ስለዚህ ለምንድን ነው ይህንን ነገር ማታስቡት ሴቶችዬ ማለት ነው? ሴቶችዬ ተው አስተውሉ። በቃ ከሀገር ስትወጡ ራሳችሁ አካውንት ይዛችሁት ምን ችግር አለ? በራስ ይዞ መውጣት አይቻልም? ቁጥራችሁ ይዛችሁ አትመጡ? ቁጥሩ እኮ ነው፣ ደብተሩ እንኳን አይከብዳችሁም አትይዙ። ቁጥሩ ጽፋችሁ ማምጣት፣ ከዛ ደግሞ ብር ስትልኩ ወደ ሀገር መጻፍ። ቁጥሩ ነው በቃ ጽፋችሁ የምትሰጡት። ብር ስትልኩ ወደዛ እንዲገባላችሁ ታደርጋላችሁ። ስለዚህ ለምንድን ነው ማናስተውለው? 10 ዓመት አይደለም አንድ ወር እንዴት ያንገበግባል? አንድ ወር ማለት ነው። እኔ በሆነ ጉዳይ የአንድ ወር ከምናምን ደሞዝ ተበልቼ 2 ሆነን የተበላ ነው። ያኛውም ወገን እንዴት እንዳንገበገበ ያንገበግባል። ምክንያቱም ምክንያት በሌለው ነገር ደግሞ ብራችሁ ሲበላ በጣም ያው። ስለዚህ ሴቶችዬ እናስተውል፣ ሰውን አትመኑ። ብር ከባድ ነው። ብር ሴጣን ሰውን ያሳስታል። ምክንያቱም አንድ ሰው አንድ ቀን ማለት 1 ዓመት ሊያጠፋ ይችላል፣ 2 ዓመት ሊያጠፋ ይችላል። ግን ብሩ እየቆየ ሲመጣ የራሱን ሊመስለው ይችላል። ምክንያቱም እሱ እዛ ጋር እየተቸገረ እየተራበ የእናንተ ብር አካውንት ላይ ሲቀመጥ እንትን ይላል። እኔም ብሆን ሰርቼ እከፍላለሁ ብዬ ላጠፋ እችላለሁ። ታማኝነት ደግሞ የሚጎለው ያው በሂደት ነው፣ በአንዴ አይደለም። ምክንያቱም ሰርቼ እከፍላለሁ ያለው ሰውዬ መክፈል አልቻለም፣ መስራት አልቻለም። ስለዚህ ምን ያደርጋል ማለት ነው? ይቅርታ አፍንጬ ስላፈነኝ ነው። እና ምን ያደርጋል ማለት ነው? ያ ብር ያጠፋዋል። ከዛም በኋላ ምን እንድትሆኑ ብታለቅሱ ብትፈርቱ ምን ብትሉ ምንም አይመለስም። ከብሩ ደግሞ መጥፋት ስለልቦናችሁ ይጎዳል፣ ጤንነታችሁ ይታወቃል። ስለዚህ እንደኔ ግን እንደዛ ብታረጉ ደስ ይለኛል። በተረፈ ወዳችኋለሁ። ለምታበረታቱ